ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ ምስራች ለሕዝበ ክርስቲያን በሙሉ እነሆ የደብረ አባይ ቅዱስ ገብርኤል ገዳም የመላእክት ጉባኤ ወደ ርዕሰ አድባራት ወገዳማት ጣና ቂርቆስ የባህር ላይ ጉዞ አዘጋጅቷል። ከፊታችን የካቲት 15 የዐቢይ ጾምን ምክንያት በማድረግ ክርስቲያኖች መንፈሳዊ ቦታዎችን በመጎብኘት በረከት ያገኙ የባህር ላይ ጉዞ አዘጋጅቷል። ሰውም ከወዲሁ ትኬቶችን በመግዛት መንፈሳዊ ቦታዎችን ሊጎበኙ ዘንድ መልእክታችን በእግዚአብሔር ስም እናቀርባለን። ትኬቱን የምናገኝባቸው ቦታዎች ደብረ አባይ ቅዱስ ገብርኤል ገዳም፣ መጻሕፍት ጉባኤ ቤት፣ ደብረ አባይ ቅዱስ ገብርኤል ገዳም፣ ንዋየ ቅዱሳት መሸጫ ሱቅ፣ ከጽዋ ማኅበር አባላት ከግቢ ጉባኤያት፣ ታየ ሞላ ስቴሽነሪ፣ ደብረ ምሕረት ቅዱስ ሚካኤል ሰንበት ትምህርት ቤት፣ ንዋየ ቅዱሳት መሸጫ ሱቅ ትኬቱን መግዛት እንችላለን። ከወዲሁ ትኬቱን በመግዛት መንፈሳዊ ቦታዎችን እንጎብኝ። በጉዞው በረከት የምናገኝባቸው ቦታዎች ቅዱስ ያሬድ፣ ጣና ቂርቆስ፣ ሬማ መድኃኔዓለም። ትምህርት በታላላቅ መምህራን፣ መዝሙር በዘማሪያን ይቀርባል። ከወዲሁ የጉዞው ተካፋይ ይሆኑ ዘንድ መልእክታችን እናስተላልፋለን።